ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን የዕለቱን ዜናዎች ከዘውትር ተሳታፊያችን ጋር በመሆን ወደ እናንተ እናደርሳለን አብራችሁን ቆዩ አማራ ክልል በቀጠለው የሉና ተጋድሎ በበርካታ አካባቢዎች ውጊያዎች መደረጋቸው ተገለጸ ስድስተኛ ቀኑን ያዘው የአብይ አህመድ አገዛዝ ዘመቻ ማዕበል በከፍተኛ ድል እየተመከተ መሆኑን ከየቀጠናው በሚደርሱን መረጃዎች ማረጋገጥ ተችሏል ይህ በእንዲህ እንዳለም የአብይ አህመድ አገዛዝ ከሰኔ 18 እስከ ሰኔ 24 በተከታታይ በአማራ ክልል በተለይም በጎጃምና በጎንደር በጥቃት በመፈጸም 83 የፋኖ ኃይሎችን መደምሰሱን አስታውቋል ዘመቻ ማዕበል እየተካሄደ መሆኑን ለህዝብ ሳያሳውቅ በዛሬው ዕለት ጥቃት በመፈጸም ጽንፈኞችን ደምስሰናል የሚለው የአገዛዙ ሪፖርት ዝርዝር መረጃ የሌለበት እንደሆነ ነው ለማወቅ የተቻለው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የላስታ ጀነራል አሳምነው ጽጌ ኮር የአርቢትን ምሽግ በመስበር በአብይ አህመድ ሰራዊት ላይ ብርቱ ኪሳራ ማድረሱም ተመልክቷል በጎጃም በተለያዩ ቀጠናዎች ውጊያዎችና ልዩ ኦፕሬሽኖች የተካሄዱ ሲሆን በማቻካል በተካሄደ ጥቃት ሁለት የሻለቃ አመራሮች ሲያዙ አንድ የኮማንደር ኃይል ከናዛዡ መደምሰሱንም ከቀጠናው የደረሰን መረጃ ያሳያል በጎንደርም የሉና ተጋድሎ ተጠናክሮ በመካሄድ ላይ መሆኑን ነው የሚደርሱን መረጃዎች የሚያመለክቱት በዚህ ዙሪያም የዘውትር ተሳታፊያችን መረጃዎችን ሰብስቧል ወደሱ አልፋለሁ ዘመቻ ማዕበል የሚል ስያሜ በመስጠት ከሰኔ 18 ቀን እስከ ዛሬ 25 የከፈተው ማጥቃት ዛሬ በበርካታ የአማራ ክልል የውጊያ ቀጠናዎች ላይ እንደቀጠለ ሲገኝ በበርካታ የውጊያ ቀጠናዎች ላይ ባልጠበቀውና ባላሰበው ሁኔታ የፋኖ ኃይሎች ከመከላከል በዘለለ ወደ ማጥቃት ተሸጋግረው በርካታ ተይዘው የማያውቁ ጥቃት ፈጽመውበት የማያውቁት ወታደራዊ ካምፖች ላይ እየገቡ በጣም የምርኮ ብዛት የሰራዊቱን መደምሰስና የትጥቅና ስንቅ ጎዶላቸውን በማሟላት ከፍተኛ ድል እንደተጎናጸፉ ነው ማየት የቻልኩት መሳይ በተለይ በማዕከላዊ ጎንደር ምስራቅ በለሳ ሐሙሲት የተባለች ከተማ ላይ በሶስት ወታደራዊ ካምፕ ላይ የፋኖ ኃይሎች ከባድ ጥቃት በመፈጸም ሁለቱም ካምፖች ሙሉ በሙሉ ዛሬ ከአነጋግ ላይ ሙሉ በሙሉ በማጥቃት በካምፑ ወይም በምሽጉ ውስጥ የነበረውን የመከላከያ ሰራዊት አባላት በመደምሰስ ሁለቱም ካምፕ ሙሉ በሙሉ የተቆጣጠሩ ሲሆን አሁን በዚህ ሰዓት አንተና ነኝ የተነጋገርንበት ባለበት ሰዓት አንደኛውን ምሽግ ላይ ከፍተኛ ትንቅንቅ እየተደረገ እንደሆነ ነው ከአካባቢው የደረሰኝ መረጃ የሚያመላክተው በተለይ በሁለቱ ወታደራዊ ምሽጎች ላይ በተደረገው የማጥቃት እንቅስቃሴ በርካታ የሰራዊቱ አባላት እንደተደመሰሱና አብዛኛዎቹ ደግሞ እጃቸውን እንደሰጡ በርካታ ቁስለኛ እንዳለና ይሄንን ካምፕ ጥለው ሲሄዱ አስክሬን ማንሳት እንዳልቻሉ ነው የደረሰኝ መረጃ የሚያመላክተው በዚሁ አቅራቢያ ከእንፍራንስ አቅራቢያ ቁልቋል በር ከተባለ ቦታ ላይ መሽጎ በነበረው 51ኛ ክፍለ ጦር ላይ የፋኖ ኃይሎች ጥቃት በመፈጸም አንድ ዩኒት ሙሉ በሙሉ የመከላከያ ሰራዊት አንድ ሙሉ ዩኒት የተደመሰሰ እንደሆነና ከተማዋን የፍራንስን ከተማ ሙሉ በሙሉ መቆጣጠር መቻላቸውን ነው ተያይዞ የደረሰኝ መረጃ የሚያመላክተው በዚሁ በቅርብ ርቀት 5 እና 6 ኪሎ ሜትር አቅራቢያ ላይ ከ61 በላይ የአገዛዙ ጦር ሌሊቱን ብሬን ስናይፐር የቡድን መሳሪያዎችን ጨምሮ የራዲዮ መገናኛዎችንና ሙሉ ትጥቃቸውን በመያዝ ከ61 በላይ የመከላከያ ሰራዊት አባላት ከውጊያ ቀጠናቸው በመጥፋት የደረሱበት እንዳልታወቀና አንዳንዶቹ እንደሚናገሩት ከሆነ እነዚህ ከ61 በላይ የሚሆኑ የሪጅመንቱ አባላት ወደ ፋኖ የተቀላቀሉ ሊሆን እንደሚችል ግምታቸውን ይናገራሉ ነገር ግን በአካባቢው የሚገኘው የ51ኛ ክፍለ ጦር ከመመታቱ በተጨማሪ በዚሁ አካባቢ የ61 የመከላከያ ሰራዊት አባላት በመጥፋታቸው አካባቢዎችን በተለይ የመውጫ በሮችን ሙሉ በሙሉ በመዝጋት ከግዳጅ ቀጠና የጠፉ የመከላከያ ሰራዊት አባላትን ለማስቀረት ከፍተኛ ጥረት ያደረገ ነው በተለይ በአርኖ ጋርኖ ከቁልቋል በር ጀምሮ እስከ አምቦ በር የደምቢያንና የበለሳን መስመሮች በመዝጋት የጠፉትን ለማዳን ለመያዝ አሰሳ ላይ መሆኑን ነው ለማወቅ የቻልነው መሳይ በሌላ ዜና በዚህ አካባቢ ማክሰኝት ከተማ ላይ በተደረገው ውጊያ በርካታ የሚሊሻ አባላት መገደላቸውን ተከትሎ አስክሬናቸውን ወደ የቤተሰቦቻቸው በመላኩ ድንጋጤ ውስጥ የገቡ ያልሞቱ የሚሊሻ ቤተሰቦች በዛው አካባቢ በሰላማዊ ሰልፍ በመውጣት ቤተሰቦቻችንን ባሎቻችንን ወንድሞቻችንን መልሱልን በማለት ሰላማዊ ሰልፍ እስከ መውጣት ደረጃ በመድረሱ በዛ አካባቢ የነበረው የሚሊሻ ካምፕ ሙሉ በሙሉ ተበትኖ ከነመሳሪያቸው ወደ የቤተሰቦቻቸውና ወደ ፋኖ ኃይሎች እንደገቡ የደረሰኝ መረጃ ያመላክታል ይህ በእንዲህ እንዳለ በጣቁሳ ወረዳ ከደልጊና መኮንታ ወታደራዊ ጣቢያ ላይ በመውጣት በሐሲን ጉርቲን
ሲንቀሳቀስ የነበረውን የጣናው መብረቁ ክፍለ ጦርን ለማጥቃት ሙከራ ያደረገው ያገዛዙ ጦር ቀደም ብሎ መረጃው የደረሰው የፋኖ ተዋጊዎች ሐሲን ከመድረሳቸው በፊት ቢደርኩንና አረማ ከተባለ ቁልፍ ወታደራዊ ቦታ ላይ ሲደርሱ የመጣውን ጦር ከሁለት በመቁረጥ አንድ ሬጅመንት ሙሉ በሙሉ መደምሰስ መቻላቸውንና የተረፈውም 30 የሚሆኑ ኃይሉን ሸሽቶ መኮንታ ወታደራዊ ካምፕ ላይ ራሱን እየተከላከለ እንደሚገኝና በዚህ ሰዓት ውጊያ በሚደረግበት ሰዓት የናደው ብርጌድ አይሸሽም ብርጌድና የፋሲል ብርጌዶች ከጨዋይት ጀምሮ እስከ ደልጊ ድረስ ያለውን መንገድ በመዝጋት ከአዘዞ ተጨማሪ ወታደር እንዳይመጣላቸው ማድረግ እና በደልጊ ከተማና በጨዋይት ከተማ የቀረውን የሚሊሻና የአድማ ብተና ኃይል በመምታት ከፍተኛ አስተዋጽኦ እንዳደረጉ ተያይዞ የደረሰኝ መረጃ ያመላክታል። ይህ በእንዲህ እንዳለ ለተከታታይ ቀናት በቋሪት፣ አዴት፣ ሰከላ፣ ሜጫ፣ ጎንጅን ቆለላና ደጋዳሞት ወረዳዎች ላይ እየተካሄደ ባለው መጠነ ሰፊ ውጊያ በበርካታ አካባቢዎች በአገዛዙ ጦር ላይ ከፍተኛ ጉዳት የደረሰ ኩነቶች ተመዝግበው እንደተገኙ የዛው አካባቢ የጎጃም ፋኖ የህዝብ ግንኙነቶች በተለያዩ አጋጣሚዎች እየተናገሩ ይገኛሉ። በተለይ በሰሜን ጎጃም ሜጫ ወረዳ ላይ ገንቦ ማርያም ከተባለ ቦታ ላይ ከሌሊት የጀመረ ይህ ዘገባ እስከተጠናከረበት ጊዜ ድረስ ከፍተኛ ውጊያ እየተደረገ እንደሚገኝ ነው ለማወቅ የተቻለው። እንዲሁም በቋሪት ወረዳ ከፍተኛ ምት የደረሰበት የአገዛዙ ጦር ተቆርጦ ከበባ ውስጥ የገባው ኃይሉ እጅ እንዲሰጥ በአሁኑ ሰዓት እየተጠየቀ እንደሆነና ከአንድ ተራራ ላይ ተከቦ ነገር ግን ይዞት የሄደው ሞርተርና ድሽቃ ወደ ሲቪሎች እየተኮሰ በሲቪሎች ላይ ጉዳት እያደረሰ እንደሆነና መውጫ ሌላ ኃይል የሚያግዘው እስካልመጣ ድረስ መውጫ እንደማያገኝ ነው ለማወቅ የተቻለው። እንዲሁም ቋሪትን ለመያዝ እንቅስቃሴ አድርጎ የነበረው ከገነት አቦ ከተማ ላይ ከፍተኛ መከላከልና መልሶ ማጥቃት ገጥሞት ወደ ደጋዳሞት መሸሸቱ ይታወቃል። በዚህም ከደጋዳሞትና ከቋሪት አዋሳኝ ቦታ ላይ በተደረገ ከባድ ጦርነት የአገዛዙ ጦር ሙሉ በሙሉ ተመቶ ሲሉ የአማራ ፋኖ በጎጃም አስታውቀዋል። በሌላ ዜና በአዴት አቅራቢያ ዴንሳባታና ሮብ ገበያ ድረስ በዘለቀ ከባድ ውጊያ የአማራ ፋኖ በጎጃም አንደኛ ክፍለ ጦር አንሙት ያዛቸው ብርጌድ ለ10 ተከታታይ ሰዓታት ባደረገው ማጥቃት ከ100 በላይ የመከላከያ ሰራዊት አባላትን መደምሰሱንና ከባድ ድል መገኘቱን እና ከዚህ ጋር ተያይዞ የሞርተሮችን፣ ዲሽቃዎችን፣ ስናይፐሮችንና የነፍስ ወከፍ በርካታ ጥቁር ክላሾችን እንደማረከ አያይዘው ገልጸዋል። ከባህር ዳር በቅርብ ርቀት አንዳሳ ቀበሌ በሚኒሻ ወታደራዊ ካምፕ ላይ በተፈጸመ የማጥቃት እንቅስቃሴ የሚኒሻ አዛዡን ጨምሮ በርካታ የሚኒሻ አባላት መደምሰሳቸውን የአንደኛ ክፍለ ጦር አያይዞ ገልጸዋል። ይህ በእንዲህ እንዳለ በሰሜን ሸዋ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከደብረ ብርሃን ከተማ በቅርብ ርቀት በምትገኘው አርማበር ወረዳ ላይ መሽጎ የነበረውን የጠላት አገዛዙ ጦር ካምፕ ላይ ገብቶ በካምፑ ጥቃት በመፈጸም ወታደራዊ ካምፑን በእጁ ማስገባቱን አሁን ከሰዓት በኋላ ገልጿል። በካምፑ መሽጎ የነበረው የሪፐብሊካን ጋርድና የአየር ወለድ አባላት ከ50 በላይ እርምጃ የተወሰደባቸው ሲሆን የጣርማበር ወታደራዊ ካምፕ ላይ ከ6 ሰዓት በላይ በተደረገው ውጊያ የመከላከያ ኃይል ቦታውን ለቆ እንደሸሸና በዚህ ቦታ አስከሬን ይዞ የሸሸው የአገዛዙ ጦር በመሐመድ ቢሆነኝ ኮር አስቴ ጉማ ክፍለ ጦር ጉዶ በረት ላይ ጥቃት ደርሶበታል። በዚህ ቦታ ዙ 23ን ጨምሮ በርካታ ወታደራዊ ተሽከርካሪዎች የተቃጠሉ ሲሆን የቡድን መሳሪያዎችን ጨምሮ የፋኖ ኃይሎች ከውጊያው በኋላ ማግኘታቸውን ገልጸዋል። በተያያዘ ዜና ዋጅራት ከተባለ ቦታ ላይ የአገዛዙ ጦር ባለመግባባት እርስ በርሱ ውጊያ ገጥሞ ከፍተኛ ጉዳት እንደደረሰባቸው ነው የደረሰኝ መረጃ የሚያመላክተው። እንዲሁም በሰሜን ሸዋ ገነቴ ከተማ ላይ የንጉስ ሚካኤል ኮር ባደረገው ማጥቃት በከተማዋ መሽጎ በነበረው የአገዛዙ ጦር ላይ ድምሰሳ በመፈጸም 9ኙንም ማርኮ እንደወሰደ ለማወቅ ተችሏል። በሌላ ዜና ዛሬ ጠዋት የጀነራል ማዘዣ በዛ በወሎ አካባቢ በዋናነት የማዘዣ ጣቢያ አድርጎ ሲጠቀምበት የነበረው የሆርማት የተባለ ቦታ ላይ ጀነራል በወሎ አካባቢ በሰቆጣ፣ በወሎ፣ በሰሜን ወሎ፣ በደቡብ ወሎ፣ በምዕራብ ወሎ አካባቢ ዋና ማዘዣ ጣቢያ አድርጎ የነበረውን የሆርማት ወታደራዊ ማዘዣ ጣቢያን የፋኖ ኃይሎች ከባድ ማጥቃት ከፈጸሙ በኋላ አካባቢውን በመቆጣጠራቸው ምክንያት የዛ አካባቢ ወታደራዊ አዛዦች ከስፍራው በመሸሸት ወደ አቅራቢያ ከተማ ወደ ወልዲያ ከተማም እንደሸሹ ለማወቅ ተችሏል። በዚህም ምክንያት ከአዲስ አበባ ወደ መቀሌ ዋናው መንገድ ላይ የምትገኘውንም ጭምር ሮቢት ከተማን ከባድ ትንቅንቅ
በማድረግ ላለፉት 4 ቀናት ተቆጣጥረው እንደሚገኙና አሁንም በዙሪያው መልሶ ለመያዝ የመከላከያ ኃይሉ ከፍተኛ ትንቅንቅ እያደረገ እንደሆነና በተደረገው ውጊያም ከባድ ጉዳት እንደደረሰበት ለማወቅ ተችሏል። በአጠቃላይ ከሰኔ 18 እስከ 24 በተደረገው ዘመቻ ማዕበል በሚል ያገዛዙ ኃይሎች ሙሉ ኃይላቸውን፣ ሙሉ መሳሪያቸውን፣ ሙሉ ሎጂስቲክሳቸውን በመጠቀም በአማራ በአራቱም ማዕዘናት ከፍተኛ ውጊያ ለመክፈት የተንቀሳቀሰ ቢሆንም በሄደበት አካባቢ ከባድ ምት እየደረሰበት በክሳራ የተመለሰ ሲሆን ነገር ግን ክሳራውን ለሚዲያ ሽፋን ለመስጠት በዛሬው ዕለት ዘመቻ ማዕበል በሚል ምስራቅ እዝ በተለይ 83 የፋኖ ጽንፈኞችን ገደልኩ ማለት 39ን አቆሰልኩ ማለት 12 ማርክ ያለው በማለት ሽንፈቱን ለመሸፋፈን ከፍተኛ ጥረት ለማድረግ በሚዲያ ወጥቶ እንደተናገሩና 22 ክላሽ ማረኩ ሲል 5 ሞተርሳይክሎችና 2 ባጃጆችን ይዣለው በማለት መግለጫ ቢሰጥም ነገር ግን የፋኖ ኃይሎች በአንድ ውጊያ ቀጠና እንኳን ከ200 በላይ ወታደሮችን እየገደሉ በርካታ የቡድንና የነፍስ ወከፍ መሳሪያዎችን ከነተተኳሻቸው እየማረኩ ወደፊት እየገሰገሱ እንደሆነ ነው ለማወቅ የተቻለው። መሳይ